የዚህ ቪዲዮ ዋና ዓላማ የቢም ብረት ከተሰጠን ውጪ በሌላ ለመተካት ብንፈልግ እንዴት ነው የምንሰራው? ለምሳሌ በፕላን የተሰጠን እዚህ ጋር ቶፕ ባሩ አለ፣ ቦቶም ባሩ አለ። እኔ አሁን ከዚህ ቪዲዮ ዋና የምትረዱት የቦቶም ባሩ ነው የቀየርኩት። የቶፕ ባሩ እናንተ ትቀይራላችሁ። ስለዚህ 5 ባለ 16 የነበረው ስንት ባለ 20 እንጠቀመው? ይሄን ስታረጉ መጀመሪያ የምንፈልገው የመጀመሪያው ፕላን ላይ የተቀመጠው 5 ባለ 16 ኤሪያ እንፈልጋለን። ስለዚህ ኤሪያ ኦፍ ዲተርማይኒንግ ኤሪያ ኦፍ ፕሮቫይደድ ሬንፎርስመንት ነው። እሱ ስታረጉ ሙሉ ከላይ 5ቱ ነምበር ኦፍ ሪባር ሲባዛ ፓይዲ ስኩዌር ሲካፈል ለ4 አድርገን ኤሪያውን እናገኛለን። ይሄ 1005.12 ሚሊ ሜትር ስኩዌር መጣ። በሁለተኛ ደግሞ ልንቀይረው የፈለግነው ብረት የሱም ኤሪያ እንፈልጋለን። ልንቀይረው የፈለግነው ወደ ባለ 20 ነው። የባለ 20ውን ኤሪያ እንፈልጋለን ማለት ነው ለሲንግል ብረቱ ለአንዱ። ስለዚህ የአንዱ ኤሪያ ስንፈልግ ፓይዲ ስኩዌር የባለ 20 ስንፈልግ ፓይዲ ስኩዌር ኦቨር 4 ነው። 3.141 ሲባዛ በ20 ስኩዌር ሲካፈል ለ4 ሲደረግ 314.1 ሚሊ ሜትር ስኩዌር ይመጣል። አሁን ደግሞ መቀየር መጀመሪያ የነበረው ኤሪያ የሰራነው ኤሪያ ሲካፈል አሁን አዲስ ለሚቀየረው ኤሪያ ነው የምናደርገው። ስለዚህ ይሄን ስናረግ መጀመሪያ የሰራነው ኤሪያ አለን ሲካፈል ሁለተኛ የሰራነው ኤሪያ ስናረገው 1005.12 ሲካፈል ለ3 14 ስናረግ 3.2 ይመጣል። ስለዚህ 3 ባለ 20 ከተጠቀምን በቂ ነው። ብዙ ጊዜ ግን ብረት ማስጠጋት የሚቻለው ወደ ላይ ስለሆነ 3 የሚለውን 4 ማድረግ ትችላላችሁ ማለት ነው። እንደዛ አርጋችሁ ስሩ። የቶፕ ባሩ ደግሞ እናንተ ስሩት። ሌላ ደግሞ የእስላብ የኮለን ቪዲዮዎች እሰራላችኋለሁ። አመሰግናለሁ።